ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ታውቃላችሁ፣ እግዚአብሔር በአንድ ጊዜ ሁሉንም ነገሮች አይረዳንም። ጊዜው ትክክል ሲሆን ይረዳናልና መርዳቱንም ይቀጥላል፣ በመጨረሻ እንደዚህ እስክንሆን ድረስ። ዛሬ በዕለት ተዕለት ኑሯችን መደሰት ላይ ስለተቀላቀላችሁን በጣም አመሰግናለሁ። እንደማስበው ከሆነ ዛሬ ላወራችሁ የምፈልገው ጉዳይ በዕለት ተዕለት ኑሯችሁ እንድትደሰቱ ይረዳችኋል። ዛሬ ላወራችሁ የምፈልገው ራሳችንን ስለመታገስ ነው። ከአሁኑ ደስ ብሎኛል። ከአሁኑ ዘና እያልኩ መሰለኝ። ራሳችንን መታገስ መጽሐፍ ቅዱስ ላይ መዳናችን ላይ መስራት አለብን ይላል። ለመዳናችን መስራት አለብን አይልም። ምክንያቱም መዳን እኛ በእምነታችን የምንቀበለው በእግዚአብሔር ጸጋ የተሰጠን ነጻ ስጦታ ነው። ራሳችንን ማዳን አንችልም። ኢየሱስ ክርስቶስ ለእኛ ብሎ የሞተልንን ነገር ለመቀበል ምንም አይነት ጥሩ ነገር መስራት አንችልም። ስጦታ ነው የምንቀበለው፣ በእምነታችን ነው። ነገር ግን አንዴ ከዳንን በኋላ አንዴ እግዚአብሔር የሚያስፈልገንን ነገር ከሰጠን በኋላ በውስጣችን ያስቀምጠዋል። ከዛን መጽሐፍ ቅዱስ መስራት አለብን ይላል። ለመዳናችሁ መስራት አለባችሁ። የምትሰሩት በእናንተ ጥንካሬ ሳይሆን ነገር ግን እግዚአብሔር በውስጣችን ሆኖ እየሰራ ነው። ስለዚህ እሱ እያወራ ያለው ስለ መንፈሳዊ ብስለት ወይም ማደግ ነው። ልክ እንደ ልጆቻችን አስተዳደግ። ሁላችንም በአንድ ወቅት ልጆች ነበርን፣ ነገር ግን ማደግ ነበረብን። ስለዚህ እናድግና በመንፈሳችን እንበስላለን። ፊልጵስዩስ 2:12 ስለዚህ ወዳጆቼ ሆይ ሁልጊዜ ታዛዥ እንደነበራችሁ ሁሉ አሁንም እኔ አጠገባችሁ ሳለሁ ብቻ ሳይሆን ይልቁንም አሁንን በሌለውበት ጊዜ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። አያችሁ፣ እግዚአብሔር በውስጣችን ያለው ነገር በነፍሳችን ላይ እንዲሰራና በሰውነታችን እንዲታይ ይፈልጋል። ሰዎች የኢየሱስ ክርስቶስን ምስል በእላያችን ላይ ሲያበራ ያያሉ። እንደሚመስለኝ በመጽሐፍ ቅዱስ በሮሜ ሰዎች 8 ላይ የኢየሱስ ክርስቶስን መልክ እንድንመስል ተወስኗል ይላል። ይሄ ምስል በውስጣችን ተቀርጿል። ነገር ግን አሁን ፍሬ እንዲያፈራ መውጣት አለበት። ስለዚህ ሰዎች ኢየሱስ ክርስቶስ በውስጣችን ሲሰራ ያያሉ። እኛ በባህሪያችን እንደ ኢየሱስ ክርስቶስ መሆን አለብን። በመንፈሳችን የማናድግ ከሆነ ኢየሱስ ክርስቶስ እኛ እንድናገኘው ብሎ የሞተልንን ነገር መቼም አናገኘው ወይም አንደሰትበትም። በቅርቡ በቤሊ ግርሃም መጽሐፍ ውስጥ የማነበው ነገር በጣም ወድጄዋለሁ። እሱም እንደዚህ ብሏል፣ ተቀድሰናል። እሱም ማለት ፍጹምና ቅዱስ ሆነናል ማለት ነው። እየተቀደስን ነው እና እንቀደሳለን። እሱም ማለት ኢየሱስ ክርስቶስ ወደ ሰማያዊ ቤታችን ሊወስደን ሲመጣ እንከብራለን። ያንን በጣም ወደዋለሁ። በመንፈሳችን ውስጥ አለ። ነገር ግን ይሄ ቅድስና ወይም የመንፈሳችን ብስለት መንፈስ ቅዱስ በውስጣችን የሚሰራው ነገር ነው። በእኛ ውስጥ ብቻ ሳይሆን በእኛ በኩል እና ከእኛ ውጭ ነውና እሱም የሚሆነው በተለያዩ ደረጃዎች ነውና ጊዜ ይወስዳል። ስለዚህ በምታደርጉበት ወቅት ራሳችሁ መታገስ ከተማራችሁ በሕይወታችሁ በደንብ ትደሰታላችሁ። መጽሐፍ ቅዱስ ከድል ወደ ድል ይላል። ስለዚህ ሁልጊዜ ሰዎችን እያሸነፋችሁ ነው እያልኩ አበረታታቸዋለሁ። ነገር ግን እናንተ የማታውቁት ሌላ ሰው ያለበት ድል ላይሆን ይችላል። በመንፈስ እድገታቸው ከኋላችሁ ሊሆኑ ይችላል፣ ወይም በመንፈስ እድገታቸው ከፊታችሁ ሊሆኑ ይችላሉ። ነገር ግን በሌሎች ሰዎች መጨነቅ የለብንም። እኛ ማድረግ ያለብን እግዚአብሔር እንዲረዳን መፍቀድ ብቻ ነው። እና እባካችሁን ይህንን እወቁ፣ ራሳችሁን መታገስ አለባችሁ። አለበለዚያ ከእግዚአብሔር ጋር ባላችሁ ጉዞ አትደሰቱም። አዎ ጉዞ ብያዋለሁ። ትንሽዬ ልጆች እንዴት እንደሚሆኑ ታውቁ አይደል? ሩቅ የሆነው ቦታ ለመውሰድ መኪና ውስጥ ታደርጓቸዋላችሁ። ከዛ ደረስን ይላሉ። እና እኛም ከእግዚአብሔር ጋር ልክ እንደዛ ነን። ሁልጊዜ ነገሮች በፍጥነት እንዲሆኑ እንፈልጋለን። መዳናችሁን በፍርሃትና
በመንቀጥቀጥ ፈጽሞ በእናንተ ጥንካሬ ሳይሆን እግዚአብሔር በውስጣችሁ ይሰራል። ስለዚህ እኛ ማድረግ ያለብን መንፈስ ቅዱስ በውስጣችን ሊያደርግ በሚፈልገው ነገር መተባበር ነው እና መጽሐፍ ቅዱስ ማሳለፍ የሚለውን ቃል በጣም ይጠቀመዋል። ነገሮች ማሳለፍ አለብን። እየነዳችሁ የማሳለፍ ምልክት ስታዩ በእናንተ በኩል የሚያልፉ መኪኖችን ማሳለፍ አለባችሁ። ሁልጊዜ መንፈስ ቅዱስ በመንገዳችን መጥቶ ማድረግ የማንፈልገውን ነገር እንድናደርግ ሲጠይቀን ወይም እያደረግን ያለውን ነገር እንድናቆም ሲጠይቀን መስማት አለብን። አንዳንድ ጊዜ ለእግዚአብሔር ታዛዥ መሆን ከባድ ይመስላል፣ ነገር ግን ከምናደርጋቸው ነገሮች በጣም አስፈላጊው ነገር ነው። ምክንያቱም እውነተኛ ደስታ የምታገኙት ያኔ ነው። አሁን በማቴዎስ ወንጌል 5:48 ላይ እንደዚህ ይላል፣ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹም ሁኑ። ይሄ የመጽሐፍ ቅዱስ ጥቅስ በጣም ብዙ ጫና ይፈጥርብኝ ነበር፣ ምክንያቱም ሁሉንም ነገር በትክክል ለማድረግ እሞክራለሁ፣ ነገር ግን ሁልጊዜም ነገሮችን በትክክል እየሰራው አይመስለኝም። እናንተም እንደዚህ እንዳጋጠማችሁ እርግጠኛ ነኝ። ኢየሱስ ክርስቶስን ስንወድ ሁሉንም ነገሮች በትክክል ማድረግ እንፈልጋለን እና አንዳንድ ጊዜ ትክክለኛውን ነገር ለማድረግ በደንብ ስንሞክር የተሳሳተውን ነገር እናደርጋለን እና ስህተቱ ምን እንደሆነ አልገባኝም ነበር። እግዚአብሔር እንዲረዳኝ ከመጠየቅ ይልቅ እኔ ብቻዬን ለማድረግ እየሞከርኩ ነበር። በአዲሱ መደበኛ ትርጉም በማቴዎስ ወንጌል 5:48 ለሚለው ነገር በጣም አመስጋኝ ነኝ፣ ምክንያቱም ፍጹም መሆን ማለት እንደዚህ ነው። ስለዚህ የሰማይ አባታችሁ ፍጹም እንደሆነ እግዚአብሔርን ለመምሰል በአእምሯችንና በባህሪያችን አድገን ትክክለኛ የመልካምነት እና የታማኝነት ከፍታ ላይ መድረስ። እናንተም ፍጹማን ሁኑ። በእግዚአብሔር ማደጋችሁን ቀጥሉ። ከመንፈስ ቅዱስ ጋር ተባበሩ። ከዛን ቀስ በቀስ ድል በድል መንፈስ ቅዱስ በእናንተ ላይ የሚያመጣው ለውጥ አለ እና እያንዳንዱ ለውጦች ብልህ እንድትሆኑና የኢየሱስ ክርስቶስ ምስል እንዲኖራችሁ ይረዳችኋል። አሁን ይህንን ምሳሌ አንዳንድ ጊዜ መጠቀም እወዳለሁና ይህ አስቂኝ ምሳሌ ነው። ነገር ግን ይህ ዕቃ ኢየሱስ ክርስቶስን ይወክላል እንላለን። የኢየሱስ ክርስቶስን መልክ መቅረጽ አለብን። የእግዚአብሔር ቃል እንደዚህ ይላል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ አዲስ ሆኗል። ስለዚህ እኛ እንደ አዲስ መንፈሳዊ ጭቃ ነን ማለት እወዳለሁ። በሌላ መልኩ ሁሉም የድሮ ነገሮች አልፏልና እግዚአብሔር የሚሰራበት አዲስ ሸራ አለውና በውስጣችን ፍጹም የሆነ ስራ ይሰራል። እንደ እግዚአብሔር አማኞች በውስጣችሁ በጣም ብዙ የመንፈስ ፍሬ ያላችሁ በኢየሱስ ክርስቶስ አማካኝነት በእግዚአብሔር ፊት ነፃ ሆናችኋል። ለእግዚአብሔር ፍጹም ልብ አላችሁ፣ ነገር ግን ባህሪያችሁ ትክክል ላይሆን ይችላል። ስለዚህ የመንፈስ ቅዱስ ስራ በውስጣችሁ መሰራት አለበት። የተወሰኑ ስራዎች የሚመቹ አይደሉም። እውነቱን ለመናገር አብዛኛው ነገሮች አመቺ አይደሉም እና እሱም የሚወሰነው ምን ያህል ምቹ አለመሆኑ የሚወሰነው በግትርነታችን መጠን ነው። ስለዚህ ነገር እኛ ነን እንበል፣ ይህ አዲስ የመንፈስ ጭቃ ነው እና የመቀረጽ ሂደት አለ። አስታውሱ፣ እኛ በኢየሱስ ክርስቶስ ምስል መልክ መቀረጽ አለብን ይላል። አሁን የጭቃ ስሜት ቢኖረው እርግጠኛ ነኝ አሁኑኑ ይህ ጥሩ አይደለም፣ አቁሚ 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 ላይ ነበር። ነገር ግን እግዚአብሔር አያቆምም። እሱ የሚፈልገውን ነገር እንድንሆን ስራውን መስራት መቀጠል አለበት። ስለዚህ ይህ ትክክለኛው ቅርጽ ስላልሆነ ትንሽ በደንብ ጠፍጣፋ ማድረግ አለብኝ። አሁን ልጨርስ ነው። እሺ አሁን ዋው! እሺ አሁን በኢየሱስ ክርስቶስ መልክ መቅረጽ እችላለሁ። ነገር ግን አሁን የሚሆነው ምንድን ነው? በኢየሱስ ክርስቶስ ምስል ውስጥ የማይገቡ በጣም ብዙ ባህሪያትን አገኛለሁ። ስለዛ የተወሰኑ ነገሮችን ማስወገድ አለብኝ። ምናልባት ማውራት ስለሌለብኝ ነገር በጣም ብዙ ጊዜ አወራለሁ። ስለዚህ እግዚአብሔር ረድቶኝ ያንን ባህሪ ማስወገድ አለብኝ። ምናልባት አስተሳሰቤ ጥሩ አይደለምና ካሰብኩት በላይ እየጎዳኝ ነው። ስለዚህ እግዚአብሔር በአስተሳሰቤ ረድቶኝ ያንን ባህሪ ማስወገድ አለብኝ።
ወይም ምናልባት ለራሴ በጣም አዝናለሁና ብዙ ቀኖችን ለራሴ በማዘን አባክናለሁ። ስለዚህ እግዚአብሔር ቀጥሎ የሚረዳኝ በዚህ ባህሪዬ ላይ ነው። ታውቃላችሁ፣ እግዚአብሔር በአንድ ጊዜ ሁሉንም ነገሮች አይረዳንም። ጊዜው ትክክል ሲሆን ይረዳናልና መርዳቱንም ይቀጥላል፣ ይቀጥላል፣ ይቀጥላል። በመጨረሻ እንደዚህ እስክንሆን ድረስ ታውቃላችሁ፣ ፍጹም ለመሆን ዕድሜ ልካችሁን ይወስድባችኋል። ነገር ግን ከእግዚአብሔር ጋር ከመስራት የሚበልጥ ምንም ነገር የለም። ከመንፈስ ቅዱስ ጋር በመተባበር እግዚአብሔር እንድንሆን የሚፈልገውን ነገር መሆን አለብን። አሁን ደስ ይላል አይደል? ስንቶቻችሁ እግዚአብሔር እንድትሆኑ የሚፈልገውን ነገር መሆን ትፈልጋላችሁ? እና መስቀላችሁን ይዛችሁ እሱን ለመከተል ተዘጋጅታችኋል። መስቀላችሁን መያዝ ማለት በሕይወታችሁ መጥፎና አስከፊ ነገሮች ይከሰቱባችኋል ማለት አይደለም። እኔ እንደማምነው ከሆነ መስቀላችሁን መያዝ ማለት ከራስ ወዳድነት ነፃ የሆነ ሕይወት ለመኖር ፈቃደኛ ናችሁ ማለት ነው። ራሳችንን ያማከለ ሳይሆን የእግዚአብሔርን ፈቃድ ያማከለ ነው። ግትር አትሁኑ፣ አክባሪ ሁኑ። ለስላሳና የሚቀረጽ ጭቃ ሁኑ። አዲስ ፍጥረት ናችሁ። ባልደረቦቼ አዲስ ጭቃ እንዲያመጡ ነግሬያቸዋለሁ። ምክንያቱም ባረጀ በጠንካራና በደረቀ ጭቃ መጀመር አልፈለግኩም። በኢየሱስ ክርስቶስ የሚያምን ሰው አዲስ ፍጥረት ነው። አዲስ መንፈሳዊ ጭቃ ነው። የሚፈልገው ነገር ሁሉ አለው። መንፈስ ቅዱስ አብሮት እንዲሰራ መፍቀድ አለበት እና የሚጎዱትን ነገሮች መተው አለበት። ነገር ግን እንደዛ እንደሚያደርግ አያውቀውም። አሁን ታውቃላችሁ፣ እዚህ ጋር ፖሎራይድ ካሜራ አለኝ። ስለዚህ እርግጠኛን ይህ ነገር እንዴት እንደሚሰራ ታውቃላችሁ። አሁን እዚህ ጋር የአማንዳን ፎቶ አነሳለሁ። ከካሜራው ጀርባ ስኖች እናንተ አታዩትም፣ ነገር ግን ያያታለሁ። ስለዚህ እኔ የማደርገው አሁን ፎቶ አንስቻታለሁ። ነገር ግን የእሷን ፎቶ ከማየቴ በፊት ለ10 ደቂቃ በብርሃን ቦታ ላይ ማስቀመጥ አለብኝ። ደህና፣ የኢየሱስ ክርስቶስ ምስል በውስጣችሁ ተቀርጿል። ነገር ግን ከ10 ደቂቃ በላይ ይወስዳል። የእሱ ሙሉ ምስል በውስጣችሁ እንዲታይ ዓመታት ይወስዳል። እውነቱን ለመናገር እዚህ ጋር ለ10 ደቂቃ ብቆምና ይህንን ብመለከት አሁን ቀስ በቀስ የሆነ ነገር ማየት እጀምራለሁና በመጀመሪያ ይህ ምንድን ነው ላለሁ ምንም ነገር የሚሆን አይመስልም። ነገር ግን በመጨረሻ የአማንዳን ፎቶ ይኖረኛልና እሱን ሳገኘው አሳያችኋለሁ። አሁን ይሄ መደበኛ ካሜራ ነው። እንደምገምተው ከሆነ አሁንም ድረስ ብዙ ሰዎች ይጠቀሙታል። አሁን የሆነ ነገር ያደረግኩ መሰለኝ። የሆነ ድምፅ እያሰማ ነው። ስለዚህ በእንደዚህ አይነት ካሜራ በቅድሙ ካሜራ እንዳገኘ ነው በጣም ፈጣን ውጤት አናገኝም። እንደዛ የሚያደርጉት አዲሶቹ ናቸው። ነገር ግን በድሮ ካሜራዎች ፎቶ ታነሳላችሁ፣ ሸተሩ ብርሃን ለማስገባት ይከፈታል። በሕይወታችሁ ውስጥ ብርሃን ሲመጣ በጨረፍታ በኢየሱስ ክርስቶስ ምን እንደምትሆኑ ታያላችሁ። ነገር ግን ይህ ፊልም በጣም ረጅም ሂደት ማሳለፍ አለበት እና ወደ ጨለማ ክፍል መወሰድ አለበት። ሰዎች ምን እንደሆነ ከማየታቸው በፊት ፎቶው የሚሰራው በጨለማ ክፍል ውስጥ መሆኑ ያስገርማል አይደል? አንዳንዶቻችሁ ይህንን ነገር ላትወዱ ትችላላችሁ። ነገር ግን ይህ ጨለማ ክፍል የሚወክለው በሕይወታችን ውስጥ የምናሳልፈውን ከባድ ነገሮች ይወክላል። ላንወደው እንችላለን፣ አንፈልገው ይሆናል፣ ግራ ሊያጋባን ይችላልና ላይገባን ይችላል። ነገር ግን ከእግዚአብሔር ጋር ባለን ጉዞ የምናድገው በእነዚህ ከባድ ጊዜዎች ነው። ታውቃላችሁ፣ ትዕግስት የግሪክ መዝገበ ቃላት እንደዚህ ይላል፣ በፈተና ውስጥ ብቻ የሚያድግ የመንፈስ ፍሬ ነው። የምትታገሱት ነገር ከሌላችሁ ትዕግስት እንዲኖራችሁ እንዴት ትማራላችሁ? ብዙ ሰዎች ትዕግስት እንዲኖራቸው ለመጸለይ አይፈልጉም፣ ምክንያቱም እንደዛ ሲያደርጉ ምን እንደሚፈጠር ያውቃሉ። ችግር ያጋጥማቸዋል እና ይገባኛል።
እግዚአብሔር ትዕግስተኛ እንዲያደርገኝ ለዓመታት ጸልያለሁና ምንም ነገር እየተፈጠረ እንዳልሆነ ተሰምቶኛል። ምን እየሆነ ነበር? በትዕግስቴ እያደግኩኝ ነበር። ታውቃላችሁ፣ በመጽሐፍ ቅዱስ ውስጥ ከባድ ወቅት ስላሳለፉ ሰዎች ብዙ ታሪክ አለና ወደ ሌላኛው በኩል አሸናፊ ሆነው አልፈዋል። ያዕቆብ 1:3 እንደዚህ ይላል፣ ምክንያቱም የእምነታችሁ መፈተን ትዕግስትን፣ ጥንካሬንና ጽናትን እንደሚያስገኝ ታውቃላችሁ። እኔ ብዙ ጊዜ እንደዚህ ብያለሁ። ትዕግስት ከመለማመዴ በፊት ብዙ ጥረት አስፈልጎኛል። ታውቃላችሁ፣ እውነተኛ ማንነታችሁን በከባድ ጊዜ ምን አይነት ምላሽ እንደምትሰጡ እስከምታዩት ድረስ አታውቁትም። የሰዎችን እውነተኛ ባህሪ የምታዩት ያኔ ነው። የፈለጉትን ነገር ሳያገኙ ሲቀሩ ወይም ፍትሐዊ ያልሆነ ነገር ሲደርስባቸውና እግዚአብሔር ፍትሐዊ ያልሆነ ነገር ያደረገባቸውን ሰው እንዲወዱ ሲጠይቃቸው ያኔ ታዩታላችሁ። አሁን ምን አይነት ነገር እያሳለፋችሁ እንደሆነ አላውቅም። እርግጠኛ ነኝ ብዙዎቻችሁ፣ ምናልባት አብዛኛዎቻችሁ አሁን በሕይወታችሁ ውስጥ በሆኑ ችግሮች ውስጥ ናችሁ። በዚህ ጊዜ ላበረታታችሁ ፈልጋለሁ። ችግራችሁ ከተፈታና ካለቀ በኋላ ሳይሆን በዚህ ጊዜ ኢየሱስ ክርስቶስ በእናንተ ላይ ሲታይ ሰዎች እንዲያዩ ትፈልጋለሁ። በእምነታችሁ ተስፋ የማትቆርጡ ከሆነ ሁልጊዜ በመጥፎ ቦታ ላይ ስትሆኑ በጣም ጥሩ ነገር ይፈጠራል። በትንቢተ ዳንኤል 3 ሰዎች ነበሩ፣ ሲድራቅ፣ ሚሳቅና አብደናጎ የዳንኤል ጓደኞች ነበሩ። ንጉሡን ተንበርክከን አናመልክም ስላሉ ታስረው በሚንበለበለው እቶን እሳት ውስጥ ተጣሉ። እነሱ እግዚአብሔርን ብቻ ለማምለክ ቆርጠው ነበር። በዚህ ምክንያት በሚንበለበል እሳት ውስጥ እንዲጣሉ ትዕዛዝ ተላልፎባቸዋል። ትክክለኛውን ስለወሰኑ ንጉሡ ተናዶ እንደዚህ ለ የእቶን እሳት ቀደም ሲል ከነበረው 7 እጥፍ ተደርጎ እንዲነድ አዘዘ። አሁን ታውቃላችሁ፣ ትክክለኛውን ነገር ስታደርጉ በጣም ከባድ ነውና የተሳሳተ ውጤት ይመስላል። ምናልባት ገንዘባችሁ ለመጀመሪያ ጊዜ ለእግዚአብሔር ሥራ መስጠት ጀመራችሁ ይሆናል። ከዛን ወዲያውኑ በጣም ብዙ የገንዘብ ችግሮች በተከታታይ ያጋጥማቸዋል። እሱም የምትሰጡት የሆነ ነገር ለማግኘት ወይም የምትሰጡት እግዚአብሔርን ስለምትወዱት እና የእሱ ትምህርት ሲሰበክ መስማት ስለምትፈልጉ እንደሆነ ትፈተናላችሁ። ስለዚህ እግዚአብሔር እንድትሰጡ የጠየቃችሁን ነገር ተስፋ ሳትቆርጡ እና ሳትሰለችሁ መስጠት ከቀጠላችሁ በጊዜው ፍሬውን ታያላችሁ። አሁን ባለንበት ችግር ውስጥ የወደቅነው ወይም ሕይወታችን እንደዚህ የተበላሸው በአንድ ስህተት ብቻ አይደለም። አንድ ትክክለኛ ነገር ስላደረግን ብቻ ከችግራችን አንወጣም። የእግዚአብሔርን ቃል መተግበር አለብንና ትክክለኛውን ነገር ማድረግ አለብን። ትክክለኛውን ነገር ማድረግ አለብን። ከዛን በመጨረሻ ዋው! ከዛን ከመቅጽበት በፊት የነበርነው ማንነት አይኖረንም። ኢየሱስ ክርስቶስ እንዳለው ምግባር እንዲኖረን ተምረናል። ደህና ይህን የመጽሐፍ ቅዱስ ጥቅስ አነብ። እነርሱም መጎናጸፊያቸው እንደለበሱ ታስረው በሚንበለበለው የእቶን እሳት ውስጥ ተጣሉ። አሁን በሚንበለበለው የእቶን እሳት ውስጥ ሲጣሉ ታስረው እንደነበር እንድታውቁ ፈልጋለሁ። 3ቱ ሰዎች ግን ተጠፍረው እንደታሰሩ በሚንበለበለው የእቶን እሳት ውስጥ ወደቁ። ከዚህ በኋላ ንጉሥ በአድናቆት ከተቀመጠበት ዘሎ በመነሳት አማካሪዎቹን አስረን በእሳት ውስጥ የጣልናቸውን ሰዎች አልነበሩምን ሲል ጠየቀ። እርሱም እነሆ ያልታሰሩና ያልተጎዱ 4 ሰዎች አያለው አለ። ታስረው ነው የገቡት፣ ነገር ግን ተፈተው ከእሳት ወጥተዋል። ታውቃላችሁ፣ በችግራችንም ልክ እንደዛ ነው። በሕይወታችን ውስጥ በሆነ ነገር ታስረን እንገባ ይሆናል እና በሕይወታችሁ ያሉባችሁን ችግር የፈጠረው የታሰራችሁበት ገመድ ሊሆን ይችላል። እግዚአብሔር እየረዳን ነበር፣ ነገር ግን አልተንበረከክንም፣ አልተቀበልነውም፣ ታዛዥ አልሆንም እና ስለዚህ ከዛ ይህ ፈተና ሲመጣ ምናልባት ጠላታችን ሊያጠፋን እየሞከረ ይሆናል እና እግዚአብሔር ፈቅዶለት ይሆናል። ምክንያቱም እኛ ጥሩ ሰዎች እንድንሆን በዛ እንደሚጠቀም ያውቀዋል እና በመንፈሳችን የበሰል እንድንሆን ይረዳናል። ሲገቡ ታስረው ነበር፣ ነገር ግን ተፈተው ወጡ። ንጉሡ ምን እንዳየገምቱ 3 ሰዎችን አስቀምጠን ነበር፣ ነገር ግን አሁን 4 ሰዎችን አያለው እና 4ተኛውም የአማልክትን ልጅ ይመስላል።
ታውቃላችሁ፣ በሕይወታችሁ ጨለማ ቦታዎች ውስጥ ብቻችሁን አትሆኑም። እሱ ያለ ቢመስላችሁም ባይመስላችሁም ኢየሱስ ክርስቶስ ሁልጊዜ አብሯችሁ ይሆናል። አሁን እየታገላችሁ ያላችሁ ሰዎች እኔን ስትመለከቱ ከፊታችሁ እንባ እየፈሰሰ ይሆናል። ነገር ግን አሁን ልነግራችሁ የሚፈልገው ነገር ኢየሱስ ክርስቶስ አብሯችሁ ነው እና አሁን ባላችሁበት ሁኔታ ጥሩ ነገር ሊያደርግላችሁ እቅድ አለው። ዛሬ ይሄንን ነገር እንድታውቁ እፈልጋለሁ። በጥሩ ሁኔታ ያልቃል። መቼ እንደሚያልቅ ልነግራችሁ አልችልም። ነገር ግን ተስፋ የማትቆርጡ ከሆነ፣ ማመናችሁን የምትቀጥሉ ከሆነ እግዚአብሔር መስራቱን ይቀጥላል። አሁን ሰቆቃው ኤርምያስ 3:6 ላይ እንደዚህ ይላል፣ ከሞቱ ብዙ ጊዜ እንደሆናቸው በጨለማ እንድኖር አደረገኝ። መዝሙረ ዳዊት 94 ከ12 እስከ 13 እንደዚህ ይላል፣ እግዚአብሔር ሆይ አንተ የምትገስጸው ከሕግም የምታስተምረው ሰው ምስጉን ነው። አሁን ይህንን ስሙ። ለኃጢአተኞች ጉድጓድ እስኪመስላቸው ድረስ እርሱን ከመከራ ታሳርፈዋለ። ይህንን በጣም ወደዋለሁ። እንደዚህ ራሱ ማለት ይቻላል። መረጋጋትን እስክትማሩ ድረስ በማትወዷቸው ነገሮች ውስጥ ታልፋላችሁ። በማትወዷቸው ነገሮች ውስጥ ታልፋላችሁ። በማትወዷቸው ነገሮች ውስጥ ታልፋላችሁ። አያችሁ፣ እግዚአብሔር በሕይወታችን ውስጥ በጥሩ ጊዜ ያለን መንፈሳዊ ብስለት በችግር ጊዜም እንዲኖረን ይፈልጋል። ስለዚህ የተለየ ባህሪ አይኖረንም። እሱም መረጋጋት ይባላል። ኢየሱስ በማዕበል ውስጥ አልተናደደም። እሱ ሰላም ሆኖ ቆየ። ደቀ መዛሙርቱ በጣም ተናደዱ። እነሱ ማደግ ይጠበቅባቸው ነበር። ይህንን ጥቅስ በጣም እወደዋለሁ። ኢሳይያስ 45 ቁጥር 3 በጨለማም ያለውን ንብረት እሰጥሃለሁ። ደስ ይላል አይደል? ይህ በጣም ደስ እንዲለኝ ያደርገኛል። እናንተም ጆይስ ይህ ምን ማለት ነው ትሉ ይሆናል። ይህ ማለት በሕይወታችሁ ውስጥ በጨለማና በአስቸጋሪ ጊዜ እንኳን ይዘነው የምንወጣ በጣም ብዙ ውድ ሀብት አለ። ይዛችሁ ትወጣላችሁ። አሁን እያሳለፍን ያለው ነገር መጨረሻችን አይደለም። ነገር ግን ከምታስቡት በላይ በጣም ጥሩ ነገር የሚፈጠርበት ጅማሬ ነው። ተጎድታችሁ እያለ እንደዚህ ልታስቡ ትችላችሁ። አንቺ ሴትዮ ጤነኛ አይደለሽም፣ ከዚህ የሚገኝ ምንም ጥሩ ነገር የለም። እኔ ሁልጊዜ ታሪኬን እንደ ምስክርነት አጋራለሁ። በአባቴ ወሲባዊ ጥቃት ደርሶብኝ ነበር። ለጥቃት ተጎድቼ ነበር። እናቴ እያወቀች ጥቃቱን ለማስቆም ምንም ነገር አላደረገችም። በብዙ የቤተሰብ አባላት የወሲብ ጥቃት ደርሶብኛል። ምክንያቱም የአባቴ ቤተሰቦች እርስ በርስ የመገናኘት መንፈስ ነበረባቸው እና በጊዜው ምንም ጥሩ ሕይወት አይኖረኝም ብዬ አስብ ነበር። እኔ ያሳለፍኩት ከነበረው ስቃይ የበለጠ ሌላ ችግር ያለ አይመስለኝም ነበር እና እግዚአብሔር ነፃ እንዲያወጣኝ እጸልይና ጠይቅ ነበር። ነፃ አላወጣኝም፣ ነገር ግን እንዳልፈው ረድቶኛል። እና ታውቃላችሁ፣ አሁን በጣም ምርጥ ሕይወት አለኝ። እግዚአብሔር በሕይወት የተፈጠረበኝን ነገር ተጠቅሜ በዓለም ላይ ሚሊዮን የሆኑ ሰዎችን እንድረዳ ረድቶኛል። በእንደዚህ አይነት ሁኔታ አሳልፋችሁ ይሆናል፣ ወይም በሌላ በኩል ተጎድታችሁ ይሆናል። ህመም ነው። ነገር ግን እኔ ሕያው ማስረጃ ነኝና ብዙዎቻችሁም ናችሁ። እግዚአብሔር በሕይወታችሁ የተፈጠረውን ማንኛውም መጥፎ ነገር ወስዶ ወደ ጥሩ ነገር ይለውጠዋል። ችግራችሁ መልእክታችሁ ይሁን እና ችግራችሁ መልእክታችሁ ይሁን። የማቴዎስ ወንጌል 10:27 በጨለማ የምነግራችሁን በብርሃን ተናገሩ። እና ታውቃላችሁ፣ ዛሬ እያደረግኩ ያለሁት ልክ እንደዛ ነው። በሕይወቴ ጨለማ ጊዜ የተማርኩትን ነገር አሁን በቀን ብርሃን እያወራሁት ነው። አሁን እያስተማርኩ ያለሁትን ነገር በዓለም ላይ በጣም ብዙ ሰዎችን እየረዳን እንደሆነ አምናለሁ። ይህ መልእክት በቴሌቪዥን ከ100 በላይ ቋንቋዎች ተተርጉሞ ይተላለፋል። እንዴት ደስ እንደሚል ተመልከቱ። እኔ ማውራት የምችለው እንግሊዝኛ ብቻ ነው። ነገር ግን በቴክኖሎጂ እና በአስተረጓሚዎች ወደ ብዙ ቋንቋዎች ተተርጉሞ ለብዙ ሰዎች እናስተላልፋለን። በዓለም ላይ የትም ቦታ ብትኖሩ ሁላችንም ተመሳሳይ ችግሮች አሉብን። በትክክል ተመሳሳይ ላይሆን ይችላል፣ ነገር ግን ህመም ነው። ሁላችንም አስቸጋሪ የሆነ ጊዜ እናሳልፋለን እና ሁላችንም ስንገባ ከነበረ ሁኔታ የተሻለን ሆነን እንደምንወጣ ሁላችንም ማወቅ አለብን። እግዚአብሔር በሚሰራው የለውጥ ሂደት ውስጥ ትዕግስት ሊኖራችሁ ይገባል። ምክንያቱም ትዕግስት አልባ መሆን ችግሩ የባሰ እንዲሆን ያደርገዋል። ደህና የአማንዳ ፎቶ አለን። አዎ ልክ እንደኔ እዚህ ጋር ቆማለች።
አማንዳ እዚህ ጋር ናት። ደህና። ከዚህ ፊልሙን አውጥተን ወደ ጨለማ ቦታ ወስደን እስኪዳብር ድረስ መጠበቅ አለብን። እግዚአብሔር ዛሬ ምን ሊያስተምረን እየሞከረ እንደሆነ ከእነዚህ ነገሮች እንደተማራችሁ ተስፋ አደርጋለሁ። ታውቃላችሁ፣ እግዚአብሔር በጣም ስለሚወደን እኛ እሱን የምናምነው ከሆነ በሕይወታችን ወደ ጥሩ ነገር የማይቀየር ምንም ነገር እንዲፈጠር አይፈቅድም። ዛሬ በዕለት ተዕለት ኑሯችን መደሰት ላይ ስለተቀላቀላችሁ በጣም አመሰግናለሁ። የትላንትና ፕሮግራሙን ካያችሁት በመንፈሳዊ እድገታችሁ ራሳችሁን ስለመታገስ በማስተማር ጀምሬያለሁ። ዳግም ስንወለድ እግዚአብሔር በውስጣችን በጣም ጥሩ ስራ ይሰራል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ አዲስ ሆኗል። እንደ አዲስ መንፈሳዊ ጭቃ እንሆናለን ብያለሁ። ነገር ግን በውስጣችን ያለውን ጥሩ ነገር ለማግኘት መስራት ያለብን ስራ አለ። በነፍሳችን ስራውን ይሰራልና በሰውነታችን ውጤቱ ይታያል። ምክንያቱም ምንም አይነት ጥሩ ነገር በውስጤ ቢኖረኝ ዓለም የማያየው ከሆነ እነሱን አይረዳቸውም። ስለዚህ ባህሪያችን ሁላችሁም እንድትሰሙ ፈልጋለሁ። የእኛ ባህሪ በጣም አስፈላጊ ነው። ጥሩ ልብ አለኝ ወይም ልቤ ትክክል ነው ማለት በጣም ድንቅ ነው። በጣም ጥሩ ነው። ያንን በፍጹም እያቃለልኩ አይደለም። ነገር ግን ትክክለኛ ልብ ብቻ ሳይሆን በጣም ጥሩ ባህሪም ሊኖረን ይገባል እና እሱ በጣም ረዥም ሂደት ነው። ብዙ ጊዜ ይወስዳል እና እያደረጋችሁ እያለ ባላችሁበት ቦታ ተደሰቱ። እንዲሁም ወደምትሄዱበት ቦታ ባለውም ጉዞ ተደሰቱ። ባደረጋችሁት እድገት መደሰት አለባችሁ እና ሁልጊዜ ምን ያህል ርቀት መጓዝ እንዳለባችሁ ላይ አታተኩሩ። ኢየሱስ ዓለምን ለቆ ሲሄድ እንደዚህ ብሏል፣ እውነት እላችኋለሁ መሄዴ በጃችኋል። እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም፣ ከሄድኩ ግን እርሱን ወደ እናንተ እልክላችኋለሁ። ስለዚህ ልጠይቃችሁ፣ ያለ ኢየሱስ ክርስቶስ እንዴት የተሻለን እንሆናለን? እሱ በአንድ የሰው ሰውነት ውስጥ ስለነበረ መሆን የሚችለውን በአንድ ጊዜ አንድ ቦታ ከአንድ ሰው ጋር ብቻ ነው። ነገር ግን መንፈስ ቅዱስ መንፈስ ነው እና በሁላችንም ውስጥ ሆኖ ከሁላችንም ጋር በተመሳሳይ ጊዜ መስራት ይችላል። ዛሬ በጣም ትልቅ እምነት አለኝ። ዛሬ ይህንን ፕሮግራም በትንሹ 1 ሚሊዮን ሰዎች ያዩታል ብዬ አምናለሁ። እና ታውቃላችሁ፣ ሁላችሁም በመንፈሳችሁ የተለያየ ቦታ ላይ ናችሁ። አንዳንዶቻችሁ እስካሁን ኢየሱስ ክርስቶስ አዳኛችሁ እንደሆነ አልተቀበላችሁ። አንዳንዶቻችሁ በጣም ትንሽዬ ሕፃን ክርስቲያን ናችሁ። ደግማችሁ የተወለዳችሁት በቅርብ ነው። አንዳንዶቻችሁ ከእግዚአብሔር ጋር ብዙ ጊዜ አብራችሁ እየተጓዛችሁ ነው እና በመንፈሳችሁ አድጋችሁ ይሆናል። ነገር ግን በየመንገዱ የተለያየ ሁኔታ ላይ ያሉ ሰዎች አሉ እና ሁላችሁም የምናገረውን ነገር ትሰሙኛላችሁ። ነገር ግን እንደ እምነታችሁ ደረጃ በተለያየ መልኩ ትሰሙታላችሁ። እና አሁን ገና በመጀመሪያው ልነግራችሁ የሚፈልገው ነገር በአንድ ሌሊት ምንም አይነት ስኬት የለም። ሁላችንም የሆነ ነገር እንደጀመርን ስኬታማ ሆነን በጣም ድንቅ የሆነ ጊዜ ማሳለፍ እንፈልጋለን። በአሁን ጊዜ ሁላችንም ፈጣን በሆኑ ነገሮች ላይ ፍላጎት አለን። ፈጣን ምግብ፣ ፈጣን ፎቶ ማጠቢያና ፈጣን ቡና ማግኘት ትችላላችሁ እና አሁን ሁሉም ነገር ፈጣን ነው። ነገር ግን በፍጥነት የመንፈስ እድገት አታገኙ። አሁን ስሙኝ፣ ዛሬ ነገሮችን ማይክሮዌቭ ማድረግ ትችላላችሁ። ከዚህ በፊት ሰዓታት ለማብሰል የሚወስድ ነገር በማይክሮዌቭ ውስጥ በትንሽ ጊዜ ማብሰል ይቻላል። ነገር ግን ለመንፈሳዊ እድገት ማይክሮዌቭ የለም። ለመድረስ ማለፍ አለብን። ኦሪት ዘዳግም 7 ቁጥር 22 እንደዚህ ይላል፣ እግዚአብሔር ከጠላታችን ትንሽ በትንሽ ያወጣናል። ማለቴ ትንሽ የሚለውን ቃል አልወደውም። እኔ የምመርጠው ትልቅ የሚለውን ቃል ነው። እኔ ከትልቅ ወደ ትልቅና ከብዙ ወደ ብዙ ብሄድ ይሻለኛል። ነገር ግን ይህ የሚለው ጠላታችንን የምናሸንፈው ትንሽ በትንሽ ነው። አስገራሚው ነገር በመጽሐፍ ቅዱስ በኦሪት ዘዳግም 7:22 ላይ እንደዚህ ይላል፣ አምላክ እግዚአብሔር እነዚህን ሕዝቦች ጥቂት በጥቂት ከፊት ያስወጣቸዋል
የዱር አራዊቱ ቁጥር በአካባቢህ እንዳይበራከት ሁሉንም በአንድ ጊዜ ማጥፋት አይፈቀድልህም። አሁን ይህንን በመንፈሳዊ ሁኔታ ካየሁትና ምን አይነት ትምህርት አገኛለሁ ብዬ ባስብ፣ እኔ እንደማስበው ከሆነ እግዚአብሔር ሁሉንም ችግሮቻችን በፍጥነት በአንድ ጊዜ የሚፈታልን ከሆነ በጣም እንኮራለን። ስትኮሩ ምን እንደሚፈጠር ታውቃላችሁ። ግን ለእግዚአብሔር ብቻ የሚገባውን ክብር እናንተ መውሰድ ትጀምራላችሁ። በእውነቱ የሆነ ችግር በፍጥነት ሲፈታ ለምን እንደተፈጠረ አታውቁም። ምናልባት እናንተ በፍጥነት ያደረጋችሁትን ነገር ለሌሎች ሰዎች በጣም ብዙ ጊዜ ወስዶባቸው ይሆናል። ይሄ አንድ ምሳሌ ነው። እኔና ባለቤቴ ከእግዚአብሔር ጋር ያለንን ጉዞ ስንጀምር ሲጋራ እናጨስ ነበር። በገነት ውስጥ የማጨሻ ቦታ ይኖራል ብዬ አላስብም። ነገር ግን ወደ ሲኦልም ይወስዳቸዋል ብዬ አላስብም። ነገር ግን ጥሩ ነገር አይደለም፣ ጤናማ የሆነ ነገር አይደለም እና ብዙ ጊዜ አይደለም። እኔ ምስክር ነኝ። እኔ ሁልጊዜ እንደዚህ እናገር ነበር። መቼም ሲጋራ ማጨስ አላቆምም። በፍጹም ማቆም አልችልም። ማጨስ ካቆምኩ ውፍረት ይጨምራል። ራሴን ቆፍሬ ከማውጣቴ በፊት ራሴን በወሬ ጉድጓድ ውስጥ ከትቼዋለሁ። ዴቭ በሌላ መልኩ እንደዚህ አለ፣ እግዚአብሔር ሆይ የማጨስ ፍላጎቴን እስካልወሰድከው ድረስ ለማቆም አልሞክርም። ታውቃላችሁ፣ ዴቭ በነጋታው ማጨስ አቆመ እና ከዛን ምንም ችግር አላጋጠመውም። ነገር ግን ለእኔ እንደዛ አልነበረም። እኔ ተሰቃይቻለሁ። እኔ በጣም ከብዶኝ ነበር። አቆምና ጀምር ነበር። ነገር ግን ታውቃላችሁ ዴቭ ለምን በቀላሉ እንዳቆመና ለእኔ ለምን እንደ ከበደኝ አይገባኝም ነበር። ነገር ግን ከዛን እግዚአብሔር ብዙ ጊዜ ገልጽልኝ ጀመር። የማስተምራቸው ሰዎች የሚያሳልፉትን ነገር እንድረዳ እኔም በእነዚህ ነገሮች እንዳልፍ መፍቀድ ነበረበት። ስለዚህ እኔ ጋር መታችሁ ይህንን ነገር ለማቆም ከብዶኛል ወይም ያንን ነገር ለማቆም ከብዶኛል ብትሉኝ ይገባኛል። ስለዚህ እግዚአብሔር እኔን በአንድ መልኩና ዴቭን በተለየ መልኩ መጠቀም ፈልጓል። ስለዚህ በሌላ ነገሮች ላይ ዴቭን ከእኔ በተለየ ሁኔታ ይጠቀመዋል። ታውቃላችሁ፣ እግዚአብሔር ለእያንዳንዳችን እቅድ አለው። ሌሎች ሰዎችን እንዴት እንደሚረዳቸው ተመልክታችሁ መጥፎ አመለካከት አይኑራችሁም። ምክንያቱም እናንተ ከእነሱ በተለየ መልኩ እየረዳችሁ ነው እና ለእናንተ የሆነ ነገር በፍጥነት ከሆነላችሁ እንደናንተ በፍጥነት ያልሆነላቸው ሰዎችን አትፍረዱና አትውቀሱ። እግዚአብሔር ኩራት እንዳይኖርብን ትንሽ በትንሽ ይረዳናል። ለውጥ ጊዜ ይወስዳል። ለውጥ የሚለው ቃል የመጣው ከግሪክ ሜታሞርፉ ከሚለው ቃል ነው። ሜታሞርፈስ የሚለውን ቃል የምናገኘው ከዛ ነው። ስለ አባ ጨጓሬ ስናወራ የምናወራው ስለዚህ ነው። በመሬት ላይ የሚሄድ በጣም ትንሽዬ ትል በጣም የሚያምር አስደናቂ የሆነ ቢራቢሮ ይሆናል። ወደ እግዚአብሔር እንደ ትንሽዬ ትልና ኃጢአተኛ ሆነው የሚመጡ ሰዎች በኢየሱስ ክርስቶስ መልክ ሲቀየሩ ለማሳየት የሚረዳ እንደዚህ አይነት ሌላ ምንም አይነት ጥሩ ምሳሌ የለም። ይህ ሜታሞርፎሲስ በጣም አስደናቂ ነገር ነው። ምክንያቱም መሬት ላይ ሲጎተት ያያችሁ ትል ለውጥ የሚመጣበት ጊዜ ሲመጣ፣ ምናልባት አንዳንዶቻችሁ እንደዚህ ናችሁ። ምን እንደምፈልግ አላውቅም፣ ነገር ግን ለውጥ እንደሚያስፈልገኝ ያውቃለሁ። ምናልባት ሕይወታችሁን ለኢየሱስ ክርስቶስ መስጠት አለባችሁ። ወይም ምናልባት ሕይወታችሁን ለኢየሱስ ክርስቶስ ሰጥታችኋል፣ ነገር ግን በሕይወታችሁ እጅ ያልሰጣችሁበት እንዳዳኛችሁ ተቀብላችሁታል፣ ነገር ግን አምላካችሁ አላደረጋችሁትም። በሕይወታችሁ ውስጥ እሱ የማይሞላው ብዙ ቦታዎች አሉ፣ ምክንያቱም እናንተም ሞልታችሁታል። ስለዚህ እንደማምነው ከሆነ ይህንን የምታዩ ሰዎች በሙሉ በሕይወታችሁ ውስጥ በመንፈሳችሁ እንድታድጉ የሚረዳችሁን ነገር እግዚአብሔር ያሳያችኋል ብዬ ተስፋ አደርጋለሁ። ቢራቢሮ ለውጡ የሚመጣበትን ጊዜ መሆኑን ሲያውቅ እየጎተተ ወደ ዛፍ ቅርንጫፍ ላይ ይወጣል። ብዙ ጊዜ የሚቀመጠው በቅርንጫፍ ጀርባ ነው ሲባል ሰምቻለሁ።
ራሳቸውን በቅርንጫፉ ላይ ለማያያዝ እየተሽከረከሩ መረብ ይሰራሉ። ከዛም በደንብ አተኩራችሁ ብትመለከቱት ምንም ነገር አይፈጠርም። እናንተም አሁን እንደዚህ ይሰማችኋል? ልክ በሕይወቴም ምንም ነገር እየሆነ አይደለም። ጸልያለሁ፣ ቅርንጫፉ ላይ ወጥቻለሁ፣ እግዚአብሔር የሆነ ነገር እንዲያደርግ እየጠበኩ ነው እና ምንም ነገር እየሆነ አይደለም። ነገር ግን በዛ መረብ ውስጥ ማየት ብትችሉ በጣም ብዙ ነገሮች እየተፈጠረ ነው። እግዚአብሔር ለእናንተ ያዘጋጀላችሁ የሆነ ነገር አለ። ነገር ግን እሱ ላዘጋጀው ነገር እናንተን ማዘጋጀት አለበት። እግዚአብሔር በሕይወታችሁ የሚያደርግላችሁ በጣም ድንቅ ነገር አለ። ነገር ግን እናንተ አልተዘጋጃችሁም ይሆናል። እሱ ለእናንተ የሚሰጣችሁ ነገር አዘጋጅቷል። ነገር ግን እናንተ አልተዘጋጃችሁም። እግዚአብሔር የሚያደርገውን ነገር እንዲያደርግ ጋብዙትና ከእሱ ጋር ከመጣላት ይልቅ አብራችሁ ለመስራት ሁልጊዜ ጠይቁት። እግዚአብሔር ሆይ እርዳኝ፣ አንተ ከምትሰራው ስራ ጋር እንድተባበር እርዳኝ። አንዳንድ እግዚአብሔር ሆይ ነገሮች ከባድ በሆኑ ጊዜ አንተን ጥዬ እንዳልሄድ ከፈለግ በቤተ ክርስቲያን ውስጥ እሰረኝ ብዬ ጸልያለሁ። ከዛን እንደሚባለው ያ ትል ወደ ፈሳሽ ነገር ይቀየራል። ይሄም በሕይወታችን አንዳንድ ጊዜ መፈጠር ያሉባቸውን ነገሮች ያሳየናል። አንዳንድ ጊዜ እንዞርና ልክ እግዚአብሔር የፈለግከውን አድርግ። ከዛን ይህ ቢራቢሮ ማደግ ይጀምራል። አንድ ሰውዬ ቢራቢሮውን ከመረቡ ውስጥ ለመውጣት ሲቸገር አይቶ ታሪክ ሰምቻለሁ። ሂደቱን በሙሉ በጥሞና ከተመለከታችሁት መረቡን ለመስበር በጣም ሲታገል ታያላችሁ። እሱ ቢራቢሮ ሳይዘጋጅ መረቡን በመክፈት እየረዳው መስሎት ነበር። እዚህ ጋር እንድትሰሙት የምፈልገው መልእክት አለ እና ታውቃላችሁ፣ ቢራቢሮ ሞተ። እግዚአብሔር የሚያደርገውን ነገር አታፍጠኑት። የሚያስፈልገውን ያህል ጊዜ ይውሰድና ትዕግስተኛ ሁኑ። ባላችሁበት ቦታ ተደሰቱ፣ እንዲሁም ወደምትሄዱበት ቦታ ባለውም ጉዞ ተደሰቱ እና ተስፋ በምትቆርጡበት ቀኖች ምንም እንኳን እናንተ ባታዩትም ምንም ምልክት ባይታያችሁም እግዚአብሔር በውስጣችሁ ስራውን እየሰራ እንደሆነ አስታውሱ። በፊልጵስዩስ 1:6 ላይ እንደዚህ ይላል፣ በእናንተ መልካም ስራ የጀመረው እርሱ ከፍጻሜው እንደሚያደርሰው እርግጠኛ ነኝ። በመጽሐፍ ቅዱስ ውስጥ ስለ ለውጥ የሚያሳየን ታሪክ አለ። እኛም የአባካኙ ልጅ ታሪክ ብለን እንጠራዋለን። ይህንን ታሪክ ዛሬ እንመልከተው። ደግሞም ኢየሱስ እንዲህ አላቸው፣ አንድ ሰው 2 ልጆች ነበሩት። ሉቃስ ወንጌል 15 ከቁጥር 11 ጀምሮ። ከእነርሱም ታናሹ ልጅ አባቱን አባቴ ሆይ ከሀብት ድርሻዬን ስጠኝ አለው። አባትየውም ሀብቱን ለልጆቹ አካፈላቸው። አሁን ልጅየው የሀብት ድርሻውን ከጊዜው በፊት መጠየቁ የመንፈስ ብስለት እንደሌለው ያሳያል። በዛን ጊዜ አባትየው በሕይወት እያለ የሀብቱን ድርሻ መጠየቅ ልክ ብትሞት ይሻል ነበር እንደማለት ነው። ነገሮችን ለማግኘት ፈጣን ከመሆናችን የተነሳ ነገሮችን ለመቀበል ዝግጁ አይደለንም። ብዙዎቻችን በስራችን እድገት ለማግኘት ዝግጁ ነን ብለን እናስባለን። ለዚህ ነገር ዝግጁ ነን። እናንተ ዝግጁ የምትሆኑት እግዚአብሔር ዝግጁ ናችሁ ሲላችሁ ብቻ ነው። እሱ ዝግጁ ናችሁ ሲል ዝግጁ እንደሆናችሁ ሲያይ በትክክለኛው ጊዜ ትክክለኛውን በር ይከፍትላቸዋል። የውሸት አጀማመር ጀምሮ እንደሚያቋርጥ ሰው ሳይሆን እውነተኛ ስኬት ታገኛላችሁ። ብዙም ቀን ሳይቆይ ታናሹ ልጅ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ሄደ። በዚያም በማጋጣነት ንብረቱን አባከነ። ይህም በመንፈሱ የት እንደነበረ ያሳየናል። እርሱም ያለውን ሁሉ ከጨረሰ በኋላ በዚያን ሀገር ሁሉ ጽኑ ራብ ሆነ፣ ይቸገርም ጀመረ። ስለዚህ ከዚያ ሀገር ነዋሪዎች አንዱን ተጠጋ። ሰውየውም አሳማ እንዲቀልብለት ወደ እርሻው ላከው። ወይኔ! እና በጣም ስለራባው አሳማዎች የሚመገቡትን አሰር እንኳን ለመብላት ይመኝ ነበር።
ወይኔ ወይኔ ወይኔ! አያችሁ፣ ይህ ወጣት ልጅ ከሚወደው አባቱ ጋር በትልቅዬ ቤት ውስጥ ይኖር ነበር። ደስተኛና በጣም ጥሩ ሕይወት እንደነበረው እርግጠኛ ነኝ። እሱ ሊኖረው የማይገባውን ነገር እንዲኖረው ከሚገባው ጊዜ በፊት ስለፈለገ አሁን ከአሳማዎች ጋር ለመብላት ሲመኝ እናገኘዋለን። ልብ በገዛ ጊዜ ልብ ሁልጊዜም ስለምንገዛ እግዚአብሔርን ማመስገን አለብን። ምናልባት ከእናንተ ውስጥ የሆነ ሰው ልብ ገዝቶ ምን እያደረግኩ ነው እያለ ነው። ምናልባት ከአሳማው ጋር እንደሚበላው ተመሳሳይ ነገር እያደረጋችሁ ያላችሁት እናንተ ናችሁ። ከዛን እንደዚህ ይላል፣ ልብ በገዛ ጊዜ እንደዚህ ያለ ስንቱ የአባቴ ሰራተኞች ምግብ ተርፏቸዋል፣ እኔ ግን እዚህ በራብ ልሞት ተቃርቤያለሁ። ተነስቼ ወደ አባቴ ጋር እሄዳለሁ። ይህ ጥሩ ዜና አይደል? ወደ እግዚአብሔር ሁልጊዜ ተመልሳችሁ መሄድ ትችላላችሁ። እሱ እየጠበቃችሁ ነው። እሱን ትታችሁ ከሄዳችሁ ወይም ተመልሳችሁ እንድትመጡ ይፈልጋል። እግዚአብሔርን እያገለገላችሁ ከነበራችሁና ከዛን የኃጢአት ኑሮን ከመረጣችሁ ሰይጣን እግዚአብሔር መልሶ አይቀበላችሁም ብሎ ሊነግራችሁ ይሞክራል። ነገር ግን እሱ ውሸታም ነው እና እግዚአብሔር ወደ ቤታችሁ ተመልሳችሁ እንድትመጡ እየጠበቃችሁ ነው። እንዲህ ልበለው፣ አባቴ ሆይ በሰማይና በአንተ ፊት በድያለሁ። ከእንግዲህ ልጅ ተብዬ ልጠራ አይገባኝም። ከተቀጠሩት አገልጋዮቹ እንደ አንዱ ቁጠረኝ። በኩራት ሄዶ በትህትና ተመለሰ። ጉዞ የበቃው ልክ እንደዛ ነው። ከአሳማዎች ጋር ለመብላት መፈለግ እንደዛ ያደርጋቸዋል። በጨለማ ቦታ የምታሳልፉት ጊዜ እንደዛ ያደርጋቸዋል። መጽሐፍ ቅዱስ እንደዚህ ይላል፣ በጨለማም ያለውን ንብረት እሰጥሃለሁ። ይህ ልጅ የጨለማ ቦታ ውስጥ ነበረ፣ ነገር ግን ጥሩ ውጤት አግኝቷል። ምክንያቱም በኩራት ገብቶ ትህትናን ተምሮ ወጥቷል። ትህትና በጣም ቆንጆ ነገር ነው። እርሱ በወሰነው ጊዜ ከፍ እንዲያደርጋችሁ ከእግዚአብሔር ብርቱ እጅ በታች ራሳችሁን ዝቅ አድርጉ። አሁን መስማት አለባችሁ። ስለዚህ እርሱ በወሰነው ጊዜ ከፍ እንዲያደርጋችሁ ከእግዚአብሔር ብርቱ እጅ በታች ራሳችሁን ዝቅ አድርጉ። በሕይወታችሁ የሆነ ነገር ራሳችሁ ለማድረግ አትሞክሩ። ጸልዩና የእግዚአብሔርን ትክክለኛ ጊዜ ጠብቁ። ስለዚህም ተነስቶ ወደ አባቱ ሄደ። ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶ ራራለት። ወደ እርሱም እየሮጠ ሄዶ አሁን ይህንን በጣም አስገራሚ የሚያደርገው ነገር በእነሱ ባል መሰረት ያረጁ ሰዎች አይሮጡም። እንደዛ ማድረግ ተገቢ እንዳልሆነ ነገር ይቆጠር ነበር። ነገር ግን አባትየው በጣም ጓጉቶ ስለነበር ሌሎች ሰዎች ስለሚያስቡት ነገር ግድ አልነበረው። ስለዛ ወደ ልጁ እየሮጠ ሄደ እና ታውቃላችሁ፣ እግዚአብሔር ወዳለበት አቅጣጫ ለመዞር እንኳን ካሰባችሁ እሱ በጣም በጉጉት እጁን ዘርግቶ ይጠብቃችኋል። እሱ ወደ እናንተ እየሮጠ ነው። እናንተ ማድረግ ያለባችሁ በትክክለኛው አቅጣጫ መራመድ ብቻ ነው። የእግዚአብሔር እጆች ክፍት ናቸው። ወደ እሱ ተመልሳችሁ እንድትመጡ እየጠበቃችሁ ነው። አባቴ ሆይ በሰማይና በአንተ ፊት በድያለሁ። ከእንግዲህ ልጅ ተብዬ ልጠራ አይገባኝም። እርሱ ገና ሩቅ ሳለ አባቱ አይቶት ወደ እርሱም እየሮጠ ሄዶ ልጁም አባቴ ሆይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም አለው። አባቱ ግን አገልጋዮችን እንዲህ አላቸው፣ ፈጥናችሁ ከሁሉ ምርጥ የሆነውን ልብስ አምጡና ልብሱት፣ ለጣቱ ቀለበት፣ ለእግሩም ጫማ አድርጉለት። የሰባውንም ፍሪዳ አምጡና ረዱ፣ እንብላና እንደሰት። ታውቃላችሁ፣ ይህ ልጅ ወደ ቤቱ ተመልሶ ሲመጣ ፍጹም አልነበረም። ነገር ግን እሱ ትንሽዬ ለውጥ አድርጓል። እግዚአብሔርም ዝግጅት አዘጋጅተን እንደሰት አለው። ምን ያህል ርቀት መጓዝ እንዳለባችሁ በማሰብ ከመጨነቅና ተስፋ ከመቁረጥ ይልቅ ትንሽዬ እድገታችሁን በማክበር በጣም አምናለሁ። እና እዛ ሌላ ወንድም ነበርና እሱም ታላቅዬ ወንድም ነበር። ይሄም ከትንሽዬ ወንድም ታላቅ እንደነበር ይነግረናል። ከታናሽዬ ወንድም የበለጠ ጥበብ ሊኖረው ይገባል። ብዙ ዓመት በኖራችሁ ቁጥር ብዙ ጥበብ እንደሚኖራችሁ ታውቃላችሁ። እሱም የሙዚቃ ድምፅ ሲሰማ በጣም ተናደደ። ይህ ምን ማለት ነው?
ስለዚህ አገልጋዩም ወንድም ተመልሶ ስለመጣ አባት ትልቅዬ ዝግጅት አዘጋጅቷል አለው። የሰባውንም ፍሪዳ አርዶለታል። ታላቅዬ ወንድም በጣም ተናደደ። ታውቃላችሁ፣ እሱ ልክ እንደ ትልቅዬ ሃይማኖተኛ ሰዎች ነው። ሁሉንም ነገር ሰርታችሁ እንድታገኙ ይፈልጋሉ እና እሱ በጣም ተናዷል። ምክንያቱም ዝግጅቱ ይገባዋል ብዬ አላስብም። ምን እንደሆነ ታውቃላችሁ? እግዚአብሔር የማይገባችሁን ነገር ሁልጊዜ ያደርግላችኋል። ቅጣት ሲገባችሁ እሱን የምትጠይቁት ከሆነ ምሕረት ይሰጣችኋል። አባትየው ወደ ውስጥ እንዲገባ ለመነው፣ ነገር ግን እሱ አልገባም አለው። ታውቃላችሁ፣ አንዳንዶቻችሁ በመጥፎ አመለካከት ምክንያት እግዚአብሔር የጋበዛችሁ ዝግጅት አለ፣ ነገር ግን እናንተ ውጭ ሆናችሁ አልገባም እያላችሁ ነው። ምክንያቱም በዝግጅቱ ውስጥ መኖር የለበትም ብላችሁ የምታስቡት ሰው ሊኖር ይችላል። ሌሎች ሰዎችን በፍጥነት አትፍረዱ። እግዚአብሔር የሆነ ሰውን ሲባርክ እናንተ ይገባቸዋል ብላችሁ አታስቡ። በዛ ሰውዬ ሕይወት ውስጥ ምን እንደተፈጠረ እንደሆነ ምንም አታውቁ። ስለዚህ እናንተ ሊሆን ይገባል ብላችሁ የምታስቡትን ሳይሆን እግዚአብሔር የሚሰራውን ነገር ለመቀበል ዝግጁ መሆን አለባችሁ። ከዛ ለአባቱ ቅሬታ ማቅረብ ጀመረ። እኔ ይሄንን አድርጌያለሁ፣ ያንን አድርጌያለሁ። ለእኔ አንድም ዝግጅት አዘጋጅታ አታውቅም። ነገር ግን ንብረትን ከጋለሞቶችና ከሴቶች ጋር አባክኖ ለመጣው ልጅህ ብዙ ነገር ታደርጋለህ አለው። አባቱም እንዲህ አለው፣ ልጄ ሆይ አንተ ሁልጊዜ ከእኔ ጋር ነህ። የእኔ የሆነ ሁሉ ያንተ ነው። ይህ ወንድምህ ግን ሞቶ ነበር፣ ሕያው ሆነ፣ ጠፍቶ ነበር፣ ተገኘ። ስለ ደስ ሊልህና ፍስሐ ልናደርግ ይገባናል። ዋው! እግዚአብሔር ለእናንተ የሚያደርግላችሁ ነገር በመጥፎ አመለካከት ምክንያት አያመልጣችሁ። ምናልባት በሕይወታችሁ ነገሮች እናንተ እንዳሰባችሁት እየሄዱ ስላልሆነ ተናዳችሁ ይሆናል እና ለእናንተ ከባድ የሆኑትን ነገሮች ሌሎች ሰዎች በጣም በቀላሉ ሲያደርጉት አይታቸዋል። ብዙ ጊዜ በቤተሰብ ውስጥ ሕፃን ልጅ ሲኖር ለትልቅዬ ወንድምና እህቶች ከባድ ነው። ምክንያቱም እነሱ ሲያድጉ ነገሮች ከባድ ነበሩ፣ ነገር ግን ለሕፃን ልጁ ሁሉም ነገር ቀላል ነው። እኛ በዚህ ነገር አልፈናልና ብዙዎቻችሁም አልፋቸዋል። እንደዛ አትሆኑ። እናንተ ያሳለፋችሁትን ነገር ሌሎች ሰዎች ስለማያሳልፉት ልትደሰቱ ይገባል። እግዚአብሔር በሕይወታቸው ለሰጣቸው በረከት ተደሰቱ። መጽሐፍ ቅዱስ መቀጠል አለብን ይላል። እግዚአብሔር በመንፈስ ብስለታችሁ ሊወስዳችሁ ወደሚፈልገው ቦታ መጨረሻ መድረስ ከፈለጋችሁ፣ እግዚአብሔር እንድትሆኑና እንዲኖራችሁ የሚፈልገውን ነገር ከፈለጋችሁ ከዛን መቀጠል አለባችሁ። በእግዚአብሔር ቃል መቀጠል አለባችሁ። ከእግዚአብሔር ጋር ጊዜያችሁን ማሳለፍ መቀጠል አለባችሁ። መጸለያችሁን መቀጠል አለባችሁ። ስህተት የሆነውን ነገር ሳይሆን ትክክለኛውን ነገር ማድረግ ትቀጥላላችሁ። የገላትያን ሰዎች 6:9 ላይ እንደዚህ ይላል፣ በጎ ነገር ከማድረግ አንታክት፣ ተስፋ ካልቆረጥን ጊዜው ሲደርስ መከሩን እናጅራለን። ዮሐንስ 8:31 እና 32 በትምህርቴ ብትጸኑ እናንተ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትንም ነፃ ያወጣችኋል። እኔ የምነግራችሁ ስብከቴን አንዳንድ ጊዜ ስታዩት ልትደሰቱ ትችላላችሁና እሱም ለእናንተ ነው። በፈለጋችሁ በጊዜ ማየት ትችላላችሁና ይረዳችኋል ብዬ አስባለሁ። ነገር ግን የምትችሉ ከሆነ በጣም ብዙ እርዳታ የምታገኙት ሁልጊዜ ስትመለከቱት ነው፣ በየቀኑ ስታዩት ነው። መጽሐፍ ቅዱስን ችግር ላይ ስትሆኑ አንዳንድ ጊዜ ማንበብ ጥሩ ነው። ነገር ግን የእግዚአብሔርን ቃል ሁልጊዜ የምታነቡ ከሆነ ብዙ አስቸጋሪ ጊዜ አያጋጥማችሁ። ሌላው መጽሐፍ ቅዱስ መቀጠል አለብን የሚለው ነገር የእግዚአብሔርን ፍቅር መቀጠል አለብን። በሌላ መልኩ ሁልጊዜ እግዚአብሔር እንደሚወዳችሁ አስታውሱ። ታውቃላችሁ፣ እግዚአብሔር በውስጣችሁ እንዲያድግ ከፈለጋችሁ ቅድሚያ የምትሰጡትን ነገሮች አስተካክሉ። ከሁሉ አስቀድማችሁ ግን የእግዚአብሔርን መንግሥትና ጽድቁን እሹ፣ ሌሎች ነገሮች ሁሉ ይጨመርላቸዋል። ለእግዚአብሔር ብዙ ጊዜ እንድትሰጡ በሕይወታችሁ ያሉ ነገሮችን አስተካክሉ። ቃሉን ለማንበብ፣ ለመጸለይ፣ ከእሱ ጋር ጊዜ ለማሳለፍና ለሌሎች ሰዎች ነገሮችን ለማድረግ ብዙ ጊዜ አዘጋጁ። እግዚአብሔር ለሁላችንም በጣም ጥሩ የወደፊት እቅድ አለው
እና በእግዚአብሔር መልክ ደግማችሁ እንድትሰሩ ይፈልጋል። መንፈስ ቅዱስ በውስጣችሁ ስራ እየሰራ ነው እና ስራውን መስራት እንዲቀጥል ትዕግስት ሊኖራችሁ ይገባል። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።